في العطاء ولا تبالي بنقص في ثياب أو بمال ولا تنهر فقيرا بالسؤال فكن كالغيث يروي كل بالي فكن كالغيث يروي كل بالي. بسم الله الرحمن الرحيم. الحمد لله رب العالمين وأصلي وأسلم على نبينا ورسولنا وحبيبنا محمد صلوات الله وسلامه عليه. أما بعد، يا إخواني في الله، يا أخوات في الله، أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. ወንድሞቼ ቶቼ እንደምናችሁ ደህና ናችሁ? የአላህ ሰላምታ በእኛ ላይ እና በኡመቱ ላይ የሚወርድ አላህ ያርግልን። የአላህ እዝነቱን በኡመቱ ላይ የሚወርድ አላህ ያደርግልን። ዛሬ እዚህ ቦታ ላይ ሆኜ ትንሽ የሆነ ዳዕዋ ወይም ምክር ወይም ማስታወስ የማደርገው በወንድማችን ኡስታዝ ዑመር የተቋቋመው በኔዘርላንድ ላይ የተቋቋመው ዱባ ማህበር የበጎ ስራዎችን በመስራት ጊዜውን ወንድማችን ሐያቱን ጊዜውንም አቅሉንም ፊክሩንም ሰጥቶ እየተንቀሳቀሰ ይገኛል። አላህም ሱብሓነሁ ወተዓላ በጎውን የሚሰራውን ስራ ደግሞ አላህ ደግሞ እያሳየው ይገኛል። አላህ ይሄ ትልቅ ደረጃ ነው። እንዲሁ በውሃ ቁፋሮች በተለያዩ ኸይር ስራዎች ማለትም በውሃ ቁፋሮ እንዲሁ በመስጂድ ግንባታ እንደዚሁም በመድረሳዎች ግንባታ እንደዚሁም የአይን የነፃ ሕክምና ማለትም ዶክተሮችን በማስተባበር በተለያዩ ቦታዎች በተለይ በደቡብ ኢትዮጵያ ዙሪያ ላይ በማድረግ ላይ ይገኛል። አሁንም ደግሞ ኢንሻአላህ ደግሞ ንያው ሰፊ ነው። ሙሉ ኢትዮጵያ ማዳረስ የሚፈልግ ወንድም ነው። ይህንም ወንድም በዱዓም በገንዘብም በሐሳብም በሞራልም ልንደግፈው የሚገባን ነው። እንደምታውቁት ገና በኢትዮጵያ ላይ የበጎ ስራዎች ገና ተጀመሩ እንጂ ምንም የተሰራ ነገር የለም፣ በተለይ በእኛ በሙስሊም ዙሪያም ላይ። ስለዚህ እንደዚህ አይነት ነገሮችን በየቦታው ላይ ያሉትን ማንቀሳቀስ መደገፍ ይኖርብናል። እንደውም አንድ ቦታ ላይ ያለን አቅማችን ከምናደርግ በተለያዩ ቦታዎች ባሉበት ላይ ማዳረሱ የበለጠ ችግሮችን ኢትዮጵያ ውስጥ ላይ ለመፍታት የሚረዳ ይመስለኛል ኢንሻአላህ። በዚህ እኔም በዚህ በበጎ አድራጎት ተቋም ላይ እኔም የራሴን ኢንሻአላህ አስተዋጽኦ በዱዓም በገንዘብም በጉልበትም ለማድረግ ኢንሻአላህ ዝግጁ ነኝ። እናንተም ይህን መልእክት የሰማችሁ ወንድሞች እህቶች፣ በሀገር ውስጥም ያላችሁ ሆነ በውጭ ሀገር የምትኖሩ ከጎኑ ከዚህ ወንድማችን ጋር እንድንቆም በአላህ ስም ጥሪ ያደርግላችኋለሁ። አላህ ይርዳን። አላህ ከኛ ጋር ይሁን። አላህ ኻቲማችን መጨረሻችን ያማረ ወንድማችንን ስራውን አላህ ዘንድ ላይ ተቀባይነት የሚኖረው አላህ ያደርግለት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በኩን ቃል በወሰንከው በፈቃድ በመረጥከው በሚበጀኝ ባንተ ምርጫ እጓዛለሁ ዋለው ብልጫ በወደድከው ለኔ አቅደ በለገስከኝ ሁሉን ቀድመ አገኛለሁ ፍጹም ብልጫ